አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን በልዑል እግዚአብሔር ስም እንደምንሰነበታችሁ፣ እንደ እግዚአብሔር መልካም ፈቃድ በተከታታይ ባህር ሐሳብ እንማራለን። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ይግለጽልን። እንግዲህ ብዙ ሰዎች ባህር ሐሳብን በጣም ከባድ አድርገው ይስሉትና ማወቅ እየፈለጉ ነገር ግን ሳያውቁ የሚቀሩ አሉ። ባህር ሐሳብ እጅግ በጣም ከባድ የምንለው አይደለም፣ ቀላል የሚባል አይደለም። ባህር ሐሳብን የሚያቀሉትም የሚያከብዱትም አስተማሪዎች መምህራን ናቸው። ስለዚህ በተቻለ መጠን ይሄንን ባህር ሐሳብ ለእናንተ በሚገባ ግልጽ በሆነ መንገድ ቀለል አድርጌ ለማቅረብ እሞክራለሁ። እናንተም ለሌሎች እንዲዳረስ ሼር፣ ላይክ ማድረግን እንዳትረሱ። ጥያቄ ሲኖራችሁ ኮሜንት ላይ እንድትጠይቁ ከወዲሁ አሳስባችኋለሁ። እንግዲህ ባህር ሐሳብን ለማወቅ በሚገባ ለመረዳት መጀመሪያ አንድ ሰው ማወቅ ያለበት ምንድን ነው የሚለውን እነግራችኋለሁ። እንዳልኩት በክፍል በክፍል ስለምንመለከት ዛሬ የምናየው የዕለታትንና የበዓላትን የአጽዋማትን ተውሳክ እንመለከታለን። እንግዲህ ይሄ ራሱ ለእናንተ አዲስ የሚሆንባችሁ ይኖራል። እኔ አብራራለሁ። ተውሳክ የሚለውን ስንጀምር ተውሳክ ወሰከ ጨመረ ከሚል የግዕዝ ቃል የወጣ ሲሆን ተውሳክ ማለት ጭማሬ ማለት ነው። ጭማሬ ምንድን ነው? ጭማሬ አሁን የዕለታት ተውሳክ አላቸው፣ የበዓላት ተውሳክ አላቸው፣ የአጽዋማት ተውሳክ አላቸው። እሱ ምንድን ነው ጭማሬ የሚባለው ከተባለ መለያ ኮድ ብላችሁ ልትዙት ትችላላችሁ። መለያ ኮድ ምንድን ነው? መለያ ኮድ በኋላ ባህር ሐሳብ ስናወጣ የሚደመር ነው፣ ቁጥር ነው። ባህር ሐሳብ ማለት ራሱ ቁጥር ስለሆነ የዘመን መቁጠር ስለሆነ እሷን እንዳትረሱ። መለያ ኮድ አላቸው። ለእያንዳንዱ ዕለታት መለያ ኮድ አላቸው። ለእያንዳንዱ በዓላት መለያ ኮድ አላቸው። ለእያንዳንዱ አጽዋማት መለያ ኮድ አላቸው። ስለዚህ ዛሬ ኮዳቸውን ነው የምነግራችሁ። ከዛም በኋላ ባህር ሐሳብ ለማውጣት እጅግ በጣም ቀላል ይሆናል ማለት ነው። ከዕለታት ኮድ እንጀምር። ከዕለታት ተውሳክ ወይም ኮድ ስንጀምር ኮድ ወይም ተውሳክ የሚጀምረው ከቅዳሜ ነው። የቅዳሜ መለያ ኮዱ 8 ነው። 8 ቁጥር ነው እንዳትረሱ። የመኪኖች ተርጋ ቁጥር አላቸው አይደል? እንደዛ ማለት መለያ ኮዱ 8 ነው። ከዚህም በኋላ ወደዚያ እየቀነሱ መሄድ ነው። ቀላል ነው ማለት ነው። የቅዳሜን የያዘ ሰው እና እየቀነሰ መሄዱን የሚያውቅ ሰው እያንዳንዱ ቀን መሸምደድ አይጠበቅበትም። ስለዚህ የቅዳሜ 8፣ የእሑድ 1 ሲቀነስ 7፣ የሰኞ ከ7 1 ሲቀነስ 6፣ የማክሰኞ ከ6 1 ሲቀነስ 5፣ የረቡዕ ከ5 1 ሲቀነስ 4፣ የሐሙስ ከ4 1 ሲቀነስ 3፣ የዓርብ ከ3 1 ሲቀነስ 2 ማለት ነው። ስለዚህ የዕለታት መለያ ኮዳቸው እነዚህ ናቸው ማለት ነው። ወደ ታች ደግሞ ለማስላት ከፈለጋችሁ የዓርብ 2፣ የሐሙስ 3፣ የረቡዕ 4፣ የማክሰኞ 5፣ የሰኞ 6፣ የእሑድ 7፣ የቅዳሜ 8 የዕለታት ተውሳክ የሚባሉ እነዚህ ናቸው። እነዚህ የማይቀየሩ ናቸው። ከዓመት እስከ ዓመት አይቀየሩም። እነዚህን ሸምድዶ መያዝ አንድ ባህር ሐሳብ የሚያወጣ ሰው ግዴታው ነው ማለት ነው። ይሄን ካል ወደ በዓላትና አጽዋማት ተውሳክ እንሄዳለን። እንግዲህ የነነዌ ቋሚ ተውሳክ የላትም፣ መለያ ኮድ የላትም። እሷ ራሱን የቻለች በዕለት ተውሳክ እና በመጥቅ የምትወጣ ናት። ስንደርስባት እንናገራለን፣ እንለፋት። እንግዲህ የመጀመሪያው አብይ ጾም ነው። ከአጽዋማት መካከል የምናገኘው የአብይ ጾም ተውሳክ 14 ነው። 14 ቁጥር እንዳትረሱ። ምናልባት በምስጢር 7 እና 7 14 ብላችሁ ልትይዙ ትችላላችሁ።
እሱ የአብይ ጾም ተውሳክ ነው፣ አይለወጥም፣ አይቀየርም። የደብረ ዘይት ተውሳክ ደግሞ 11 ነው። ከዚያ ቀጥሎ የምናገኘው ስቅለት ነው። የስቅለት ተውሳክ ከስቅለት በፊት በእርግጥ ሆሳና የሆሳና ተውሳክ 2 ነው። ሁለቱን አህዮች እንደ ምሳሌ ልትወስዱ ትችላላችሁ። የሆሳና 2 አህዮች እናስታውሳለን አይደል? 2 ነው። የስቅለት 7 ነው። የስቅለትን አሁን 7ቱን በምን ልትወስዱ ትችላላችሁ? የስቅለት ዕለት ጌታ 7 አጽርሐ መስቀል ተናግሯል። በዚያ ምሳሌ ልትወስዱ ትችላላችሁ አይደለ? ይቻላል። 7ቱ ታምራትን መውሰድ ትችላላችሁ። በዋናነት እኔ እንድትይዙት ነው የምፈልገው። የስቅለት 7፣ የትንሣኤ ደግሞ 9። የትንሣኤ 9። ከዚያ ቀጥለው የምናገኘው ርክበ ካህናት ነው። የርክበ ካህናት ደግሞ 3። ርክበ ካህናት እንደሚታወቀው ነው። ርክበ ካህናትን ብዙዎቻችን እናውቀዋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የሚሰበሰብበት ነው። እሱን መያዝ አለብን። ቁጥሩን እንድትይዙ ነው የሚፈልገው። አሁን በዋናነት ቁጥሩ ስንት ነው? 3። ከዛ የእርገት ነው። የእርገት ተውሳክ ደግሞ 18 ነው። የእርገት በዓል ነው። ከዛም በኋላ ጰራቅሊጦስ ነው። የጰራቅሊጦስ ደግሞ 28 10 ጨምሮ 28። ከዛም በኋላ የምናገኘው ጾመ ጰራቅሊጦስ ማለት ጰራቅሊጦስ እንደዋለ የምናከብረው በዓል እሱ ይታወቃል። እሱን እንደጨረስን ወዲያውኑ ጾመ ሐዋርያት ሰኞ ይገባል። የጾመ ሐዋርያት ተውሳክ ደግሞ 29 በጰራቅሊጦስ ላይ አንድ መጨመር ነው፣ 29 ነው። ጾመ ድህነት የምንለው ዓርብና ረቡዕ ናቸው። እነሱ ደግሞ ቁጥራቸው ስንት ነው? 1 ነው። ስለዚህ የበዓላት እና የአጽዋማት ተውሳክ ይህንን ይመስላል ማለት ነው። ይሄ ቀደም እንዳልኩት ከዓመት እስከ ዓመት የማይቀያየር የዘመን ቁጥር እስኪያበቃ ድረስ የሚቀጥል ስለሆነ ይሄንን ሸምድዶ መያዝ ግዴታ ነው። ምናልባት ማስታወሻችን ላይ ጽፈን ሊሆን ይችላል። ምናልባት አንድ ሰው ከዓመት እስከ ዓመት ቁጥሩን ሊያስታውስ ይችላል። ማስታወሻው ላይ ከጻፈው ግን ያን ማስታወሻ እየያዘ እየደመረ ማውጣት ስለሚችል እሱ እንድታደርጉ እንናገራለን። ከዚህ ጋር ተያይዞ የበዓላትና የአጽዋማት ደግሞ ቋሚ የሆነ ዕለት አላቸው። ልክ እንደ ተውሳክ እንደ ኮዳቸው ዕለት ደግሞ አላቸው የማይለቁት ማለት ነው። ስለዚህ ከመጀመሪያው ጀምረን እንመልከት። ለምሳሌ የመጀመሪያው አብይ ጾም ነው ብያቸዋለሁ። ተውሳኩ ስንት ነው? እናንተ ኮሜንት ላይ አስቀምጡ። እኔ ግን መቼ ነው የሚገባው መቼ ነው የማይለቅ ከተባለ ሰኞን አይለቅም። ነነዌም እንደዛ ናት። ነነዌም ሰኞን አትለቅም። አብይ ጾምም ሁልጊዜ የሚገባው ሰኞ ነው። ከሰኞ ውጭ በተአምር ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ ውሎ አያውቅም። ወደፊትም ሊውል አይችልም። ይሄንን እንዳትረሱ። ደብረ ዘይት የምንለው ደግሞ ሁልጊዜም እሁድን በተአምር አይለቅም። ሰኞ አይሆንም፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ አይሆንም። ሁሌም እሁድን። ሆሳዕናም በተመሳሳይ እሁድን አይለቅም። ስቅለት እንደምታውቁት ዓርብ ነው። ጥንቱ ዓርብን አይለቅም። ሁሌም ዓርብ ይውላል ማለት ነው። ትንሣኤ መቼም ሰኞ አይሆንም፣ ማክሰኞ፣ ረቡዕ፣ ሐሙስ አይሆንም። መቼ ነው? እሁድ ነው። ከዚያ ቀጥሎ የምናገኘው ርክበ ካህናት የሚባለው በዓል ነው። ርክበ ካህናት ደግሞ ረቡዕን አይለቅም። ሁሌም ረቡዕ ይውላል። ከርክበ ካህናት ቀጥለን የምናገኘው እርገት ነው። እርገት ደግሞ መቼ አይለቅም? ሐሙስ ነው ጥንተ እርገቱ። ሁሌም ሐሙስ በተአምር ማለት እርገት ከሐሙስ ውጭ በተአምር ዓርብ፣ ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ ሊሆን አይችልም። ከዛ ቀጥለን የምናገኘው ጰራቅሊጦስ ነው። ጰራቅሊጦስም መቼን አይለቅም? እሁድን አይለቅም። ሁሌም እሁድ ይውላል ማለት ነው። ከዛ ቀጥለን ጾመ ሐዋርያት ነው። ጾመ ሐዋርያትንም በተአምር ከሰኞ ውጭ ሌላ ቀን ልናውለው አንችልም፣ ውሎም አያውቅም። ሁሌም ሰኞ ይውላል። ጾመ ድህነት ደግሞ ረቡዕ የሚገባው ሁልጊዜም ረቡዕ ነው። ስለዚህ በዓላት እና አጽዋማት በባህር ሐሳብ የሚወጡት ማለት ነው የራሳቸው ምን አላቸው? ኮድ ተውሳክ አላቸው። የራሳቸው ደግሞ የሚውሉባቸው ዕለታት አሏቸው የማይንቀሳቀሱ ማለት ነው። ስለዚህ አንድ ባህር ሐሳብን የሚማር ሰው አስቀድሞ ይሄንን መረዳት ከቻለ በኋላ ባህር ሐሳብ ሲያወጣ ግር አይለውም። ተውሳክ ደግሞ ምንድን ነው? ከየት ነው የሚመጣው? እንዴት ነው የሚል
ግራ ማጋባት ውስጥ አይገባም። አሁን ጉዳዩ የሂሳብ የቁጥር ጉዳይ ስለሆነ በትንሿ መማር ስላለብን እንዳይከብድም ስላሰብኩኝ በቀላሉ እነዚህን ያዙልኝ። ቀጣይ ደግሞ በሌሎቹ እንመለሳለን። እግዚአብሔር አምላካችን ሀገራችንን የሰላም የፍቅር ያድርግልን። ከዘመን ወደ ዘመን የሚያሸጋግርን እግዚአብሔር አምላካችን ዘመኑን የሰላም የፍቅር የንስሐ የቁርባን ያድርግልን ምኞታችን ነው። ዘመኑ በተቀየረ ቁጥር እኛም በህይወት እንድንለወጥ እንድንቀየር እግዚአብሔር እየነገረን ነው። ዘመን በሄደ ቁጥር የእኛም እድሜ አብሮ እንደሚቆጥር እንዳትረሱ። እንደምታውቁት ስልካችን እኔ ይገርመኛል አይደል? ገንዘቡ ሲያልቅ ይቅርታ ያለውት ቀሪ ሂሳብ አነስተኛ ነው፣ እባክዎት ስልኮትን ይሙሉ ትላለች አይደል? እንደው ዛሬም እኛ እንደዚያ ነው። አሁን ያለን እድሜ አናውቅም፣ አነስተኛ ነው። እባክዎት ንስሐ ይግቡ የሚል አራል ያስፈልገናል ይመስለኛል። እባክዎ ስጋው ደግሞ ይቀበሉ። በእርግጥ ቤተክርስቲያን ሁልጊዜ እንደዚያ የምትለው ማስጠንቀቂያ ነውና ዘመን በቆጠርን ቁጥር የእኛም እድሜ መሄዱ እንዳትረሱ ንስሐ እንድንገባ ለማሳሰብ ያክል ነው። እግዚአብሔር አምላካችን እስከዚህ ሰዓት ጠብቆ ስላደረሰን ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።